ሃይሚ ሴት ልጆት አይደለች? በሃይሚ ላይ ይሄ ነገር ቢሰራ እውነት ዝም ብለው ተቀምጠው ይቀራሉ? ከዚህ በፊት በጣም ይመላለሱ ነበር አዲስ አበባ ላይ። በጣም ሩታ ላይ ይቅርታ ይጠይቁ ነበር። ዛሬ ያው ሁሉ የት ሄደ? ሩታ ለአብርሃም እኮ ልጅ ነው አይደል እንደ ሰጠችው። ልጅ መውለድ በዚህን ያክል ያስረክሳል እንዴ? በዚህን ያክል ያወርዳል እንዴ? ከዛ ተነስታ አብራ አድርብ እንዴት እንዳደረገ አይተናል። አንደኛ ለርሶ ነው አባት ኑት። ይሄ ልጅ ሊገሩት ይገባል። ኢትዮጵያን እንደዚህ አትወድም፣ እዩኝም አትፈልግም። ልጆትን ከማጣቶት በፊት ልጆትን ይቅጡ ይግሩ። እየተደረገ ያለው ሴት ልጅ እናት ናት፣ ሴት ልጅ እህት ናት፣ ሴት ልጅ አክስት ናት፣ ሴት ልጅ ልጅ ናት። አብርሃም በአሁኑ ሰዓት እያደረገ ያለው የእንስሳት ተግባር ነው። አብርሃም ወደ እንስሳነት ተቀይሯል። ምክንያቱም አንድ ወንድ ልጅ 3 ሴቶችን እየተጫወተ ያለው ለምንድን ነው? እውነት በጤናው ነው ወይ? አብርሃም ልጆቹ ምንም አላደረጋቸው፣ ምንም አላስነካቸው። ከአንዳንዳቸው እንዴት አይሻሉ? 3 ሴት ልጅ እንደዚህ ሲጫወት ልጆቹት እየወጡ ቡዜም ትሁን ያ ዴቭ የሚባለው የሴት ቤተሰቦች ጋር እየሄዱ እያስጠነቀቁ ነው። ለምን እነሱ ከነ የተንቢ ያንሳሉ? ከነ የተንቢ ያንሳሉ እነሱ። አብርሃምን አስረው መቀጥቀጥ ያቅታቸዋል? መግረዝ ያቅታቸዋል? ወይስ ከሚሰጣችሁ ከሚረዳችሁ ከሚደጉማችሁ ብር በላይ አይበልጥም ብለው ነው የሴት ልጆች ህይወት? ግራ እየገባን ነው። አብርሃም የበፊቱ አብርሃም ምን ሆኖ ነው የተለወጠው? እሱስ በደናው ነው ወይ? በዚህን ያክል ከሰውነት ወደ እንስሳነት የተቀየረው ለምንድን ነው? እርሶ ሴት ልጅ የለዎትም? ሃይሚ ሴት ልጆት አይደለች? በሃይሚ ላይ ይሄ ነገር ቢሰራ እውነት ዝም ብለው ተቀምጠው ይቀራሉ? ከዚህ በፊት በጣም ይመላለሱ ነበር አዲስ አበባ ላይ። በጣም ሩታ ላይ ይቅርታ ይጠይቁ ነበር። ዛሬ ያው ሁሉ የት ሄደ? ሩታ ለአብርሃም እኮ ልጅ ነው አይደል እንደ ሰጠችው። ልጅ መውለድ በዚህን ያክል ያስረክሳል እንዴ? በዚህን ያክል ያወርዳል እንዴ? ከዛ ተነስታ አብራ አድጋ ሰው ላደረገች 2-3 ጫማ ብቻ አድርጋ እንደ ሴቶች ፀጉር ቤት ሳትሄድ እንደ ሴቶች ሂማኔር ጥፍር ቀለም ሳትሰካ ሊፕስቲንግ ቻፕስቲንግ ሳትል ፔዲኩር የሚባለውን ነገር ሳትጠቀም 2 ዓመት ሙሉ አንገቷን ደፍታ መስራቷ ቤቴ ማለቷ በዚህን ያክል ዋጋ ያስከፍላታል? በዚህን ያክል ዋጋ ያስከፍላታል? አንቺ ቡዜ ትሰሚኛለሽ? ልጅሽ ነገ ለአቅመ ሔዋን ትደርሳለች። እየወጣሽ አትለፋደጅ በሴቶች። አንቺ እውነት ሄርሜላንም ይሁን ሩታንም ይሁን ብትወጃቸው በየጊዜው ካሜራ ደቅነሽ አፍሽን አትከፍችባቸው። በዛሬው ዕለት እንኳን የተናገርሽው ንግግር ቅስም ይሰብራል። ከትላንት ወዲያ በተሰራ ቪዲዮ ትላንት ከወንድምሽ ጋር በወንድምሽ ቤት ይሁን በማቤት እንደሸቀልሽ አላቅም። ዛሬ በራስሽ ቤት መተሻል። ዶራል እንጂ ሴቶችን ረስተሻቸዋል። ጥፋት ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉ። በውስጥ መግራት ትቺ ነበር። ሁሌ ካሜራ ፊት ወጥተሽ ትለፋደጃለሽ። አሳልፈሽ ለሄርሜላ ሄደሽ ከመስጠትሽ በፊት አስረሽ ብገርፊው ወደ ራሱ እንዲመለስ እንዲያስተውል ብታደርጊው ኖሮ ዛሬ በሩታም ይሁን በሄርሜላም ይሁን አሁን በሶስተኛ በፍቅር ባልተጫወተ ወንድሜ ጊዜ ስጥ ለራስ ብለሽ ብትዩ ኖሮ ሄርሜላን ደስታው የሱ ደስታ በሴት ጭን ነው አልሽ። ያው እንደዛ ነው ያልሽው፣ በሴት ጭን ነው አልሽ። ምክንያቱም ከሩታ እንዲያደረገች ተባለ፣ አሳልፈሽ ለሄርሜላ ሰጠሽ። ለሄርሜላም 2 ወር 3 ወር አልቆየባትም። ሄርሜላም ሴት ናት፣ እንደ ሴትነቴ ሊሰማኝ ይገባል። ሄርሜላም ሴት ናት። ግን ዛሬ ላይ አንቺ እየወጣሽ አንቺ ምሁኚ ያው ከረፈፈ ወንድምሽ ከህይወቱ ውጡ፣ ሲደውልላችሁ አትምጡ፣ እንደዚህ አታድርጉ። ደስታቸው አንድ ሴት ልጅ ከፈጣሪ በታች ደስታዋ በምትወደው ወንድ ልጅ እጅ ነው ያለው። ወንድምሽ እንደ ጥባጥቢ ሴቶችን እየተጫወተ ነው። ነገ ደግሞ ይሄ ዞሮ አንቺ ቤት ይመጣል። አትጠራጠሪ። ወንድምሽን ያዥው፣ ግሪው። ጭራሽ ዛሬ ሚዜ ሁኑኝ። ሚዜ ሳይሆን ደንገጡር ነው እሱ የሚያስፈልገው። ይሄ ከብት ዶራል እንደዚህ አይምሮን ይደፍነዋል እንዴ? ችግርም ካለበት በቤታችሁ ገርታችሁ ያዙት። ሚዲያ ላይ እንጀላገግ
ይሄ ሞያ አይደለም። በሴት ልጅ ህይወት መጫወት ሞያ አይደለም። እህቱ ላይ እንዲደረግ የማይፈልገውን በሌሎች እህት ላይ አያድርግ። እህቱ ላይ አያድርግ። ይበቃል፣ ይበቃዋል። ሸቀለ 2 ዓመት ሊሞላው እኮ ነው። ከርግዝናዋ ጀምሮ አለች እቺ ልጅ። ምን እንደተደረገባት አናቅም እኛ። ማን ያውቃል ምን እንዳስደረገባት? በጤናዋ አትመስለኝም ሩታ። የሆነ ነገርማ አድርጎባት ነው። ሩታ በጤናዋ አትመስለኝም። ያችን የመሰለች ጀግና ቆፍጣና ከሳር ፍራሽ ተነስታ ዛሬ 9 ሚሊዮን ብር መኪና እንዲያሽከረክር ያደረገች ልጅ እንዲሚጫወትባት ለምንድን ነው? የሩታ ሲደግመኝ ሄርሜላም ተደገመች። ሄርሜላም ተደገመች፣ እየተጃጃለች ነው። የሄርሜላ ሲደግመኝ ደግሞ በሴት ልጆች ላይ እናት ነኝ ያለች ፍቅር መጣች። ፍቅር ምን እያደረግሽ ነው? አንቺ እኮ የሴት ልጅ እናት ነሽ አይደል? የሴት ልጅ እናት ነሽ። ወልዶ መለየትን ትዳር